በጥንቷ ባቢሎን ሜዳ ላይ የሰማይ ስባር የሚያክል የወርቅ ምስል ቆመዋል። በሺዎች የሚቆጠሩ ሰዎች በግንባራቸው ተደፍተዋል። አንድ ንጉሥ፣ አንድ ትእዛዝ እና 7 እጥፍ የሚነድ እቶን እሳት። ነገር ግን በዚያ የሚነድ ነበልባል ውስጥ የታሰሩት ተፈቱ፣ የሚቃጠሉትም አበሩ። ዛሬ የሦስቱን ወጣቶችና የእሳቱን ምስጢር እንመለከታለን። ከብዙ ዘመናት በፊት በጥንቷ የባቢሎን ግዛት ጉልበት ሁሉንም ነገር ይገዛ ነበር። ነገሥታት ይመለኩ ነበር፣ ሕጎች ፍጹም ነበሩ፣ ፍርሃትም ሕዝቡን ታዛዥ አድርጎት ነበር። በዚህ ግዛት እምብርት ላይ ንጉሥ ናቡከደነፆር ቆሞ ነበር። ቃሉ የማይጣጠፍ ትዕቢቱም ወሰን የሌለው ገዢ። ክብሩን ለማሳየት ንጉሡ ግዙፍ የወርቅ ምስል እንዲቆም አዘዘ። በዱራ ሜዳ ላይ ረዝሞ የወጣ በፀሐይ የሚለጭቅ ከብዙ ርቀት የሚታይ። ከዚያም ትእዛዝ ወደ አሕዛብ፣ ወደ ነገዶችና ወደ ቋንቋዎች ሁሉ ወጣ። የሙዚቃው ድምፅ ሲሰማ ተደፍታችሁ ለወርቁ ምስል ስገዱ፣ የማይሰገድ ግን ወዲያውኑ ወደሚነድ እቶን እሳት ይጣላል። ቀኑ ደረሰ። ሹማምንት ተሰበሰቡ። ሕዝቡ ሜዳውን ሞላው። መለከቶች ተነፉ፣ በገናዎች ተቃኙ። የሙዚቃው ድምፅ በምድሪቱ ላይ አስተጋባ። በሺዎች የሚቆጠሩትም ተንበረከኩ። 3 ሰዎች ግን እንደ ቆሙ ቀሩ። ስማቸውም ሲድራቅ፣ ሚሳቅና አብደናጎ ይባላል። ወጣቶች ነበሩ፣ ስደተኞች ነበሩ፣ የእስራኤልን አምላክ ያገለግሉ ነበር። ሌሎች አስተዋሏቸው። ሹክሹክታ ተሰማ፣ ቁጣ ነደደ። ወዲያውም ለንጉሡ ተነገረ። ናቡከደነፆር 3ቱን ሰዎች ወደፊቱ አስጠራቸው። ድምፁ በቁጣና ባለማመን ነጎደ። እውነት ነውን? አማልክቶቼንና ያቆምኩትን ምስል አታመልኩም? ከዚያም አንድ ተጨማሪ ዕድል ሰጣቸው። ሙዚቃው እንደገና ሲሰማ ስገዱ፣ ካልሰገዳችሁ ግን ወደ እሳቱ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው? 3ቱ ሰዎች በረጋ መንፈስ መለሱ። አልተከራከሩም፣ አልተማጸኑም። አምላካችን ከሚነደው እቶን እሳት ሊያድነን ይችላል። ነገር ግን ባያድነንም እንኳ ያኔም ቢሆን አንሰግድም፣ አማልክቶቻችሁን አናገለግልም፣ ምስልህንም አናመልክም። የንጉሡ ፊት በቁጣ ተገላበጠ። እቶኑ ከወትሮው 7 እጥፍ ይልቅ እንዲነድ አዘዘ። ነበልባሉ አገሰ፣ ሙቀቱ አየሩን ሰነጠቀው። እሳቱ ኃያለኛ ከመሆኑ የተነሳ ወደ እሳቱ የቀረቡት ወታደሮች ወዲያውኑ ተቃጠሉ። ታስረው እንዳሉ እንደቆሙ ሲድራቅ፣ ሚሳቅና አብደናጎ ወደ እቶኑ ተጣሉ። እሳቱ ዋጣቸው። ሰንሰለት፣ ነበልባል፣ ጨለማ። ከዚያም አንድ ነገር ሆነ። ንጉሡ በድንገት ከዙፋኑ ተነሳ። 3 ሰዎችን አስረን ወደ እሳቱ አልጣልንምን? አዎን ንጉሥ ሆይ አሉት። እሱም ወደ እቶኑ ትኩር ብሎ እያየ እንዲህ አለ፣ እነሆ 4 ሰዎች በእሳት ውስጥ ሲመላለሱ አያለሁ። ተፈትተዋል፣ አልተጎዱም። 4ተኛውም የአማልክትን ልጅ ይመስላል። ወታደሮቹን የገደለው እሳት እነሱን ሊነካቸው አልቻለም። ሊያጠፋቸው የነበረው ነበልባል የመዳኛ ስፍራ ሆነላቸው። እግዚአብሔር ከእነርሱ ጋር ነበረ፣ ከእሳቱ ውጭ ሳይሆን በእሳቱ ውስጥ። ንጉሡ ወደ እቶኑ ቀርቦ ተጣራ። የልዑል አምላክ ባሪያዎች ሲድራክ፣ ሚሳቅና አብደናጎ ሆይ ውጡ! እነርሱም ወጡ፣ በሕይወት፣ በሙሉነት፣ በነጻነት። ሕዝቡ በዙሪያቸው ተሰበሰበ። ከራሳቸው ጠጉር አንዲቷ እንኳ አልተቃጠለችም። ልብሳቸው አልተነካም። የእሳቱ ሽታ እንኳ አልነበረባቸውም። እሳቱ ምንም ሊያደርጋቸው አልቻለም። ከዚያም ንጉሡ እንደገና ተናገረ። ነገር ግን በዚህ ጊዜ ድምፁ የተለየ ነበር። የሲድራቅ፣ የሚሳቅ እና የአብደናጎ አምላክ ይባረክ። መልአኩን ልኮ ባሪያዎቹን አዳነ። እንደዚህ ሊያድን የሚችል ሌላ አምላክ የለም። 3 ሰዎች ለመስገድ እምቢ አሉ። እቶን ተነደደ፣ እግዚአብሔርም ኃይሉን ገለጠ። እምነት ሁልጊዜ ከእሳት አያወጣንም፣ ነገር ግን በእሳቱ ውስጥ ብቻችንን እንደማንሆን ያረጋግጥልናል። ነበልባሉ ሊከበባችሁ ይችላል፣ ጫናው ከአቅም በላይ ሊሆን ይችላል። ነገር ግን እሳቱ የመጨረሻውን ቃል አይናገርም። ምክንያቱም በባቢሎን ከነርሱ ጋር የተመላለሰው ያው አምላክ ዛሬም ከሕዝቡ ጋር ይራመዳል።